ባለሀብት ነኝ እኔ። አንድ ሁለተኛ ደግሞ ባለሀብት እጄ ላይ ነው ያለው። ሬስፔክት አድርገኝ። ሸራ ተናቅሼ ካለው ማን ቶሎ በል ቪዲዮ ክፈት። ሸራ ችግር ውስጥ ነህ ብራዘር። ችግር ውስጥ ካለው እኮ ነው የምልህ። ተናቅሼ ካለው ምንድን ነው የተነቀስከው አንተ? ኮንዶም አፍ ስምክን ተናቅሼ ያለው ስምክን የቱ ጋር? ደረቴ ላይ አሳየኝ እስቲ። ምንድነው የምትቀጣልኝ? ቆይ እያሳየውክ ነው። ምንድነው የምትሸልመኝ ነው የሚባለው? ቶሎ በል ትሸለማለህ። አብሽር። አንተ የምናቀሰው አያ ነው። አዶናይን ነው ተናቀስኩልኝ። ገርክ ናቲ ድንጋይ ትብላ ናውረድ። አንተ የምናቀሰው አያ ነው። ይኸውልህ ነው አንተ የምናቀሰው። አዳምጠኝ አንተ ኮንዶማት። እኔ ለአንተ የሆነ ነገር አስቤያለሁ። በዚህ እንስማማ እኔ እና አንተ አሁን የሳውዝ አፍሪካ ባለሀብት አስገባለሁ። አሁን ካለበት ቤትም ትወጣለህ፣ ትለወጣለህ። ኡራኤል ምስክሬ ነው። እኔ በደቂቃ ውስጥ በመቶ ሺህ የሚቆጠሩ ገንዘብ አሰባስባለሁ ለአንተ። አሁን ራይት ነው። ተወዳጅ አክቲቪስት ነኝ። ገንዘብ ሰራለሁ። ከዚህ በፊትም ለብዙ ሰው ሰርቼ ሰጥቻለሁ። አይተህ ከሆነ አይተሃል። ይሄን ሰሞኑን ሺህ ዓመት ቢሰራ ከአዶናይ አይባልጥም። አረ አንተ ስለማብለጥ አይደለም። እኔ አንድ ነገር እየነገርኩ ነው። በዚህ እንስማማ። አዶናይ አቂም እሱ እኮ የሻዕቢያ ተላላኪ ነው። ነገ የሆነ ደረጃ ሲደርስ አዳምጠኝ። ጢንግንግራም አንተ ራስህ ካብት ነህ። እንደዚህ አይነት ፖለቲካ አይገባም። ይኸውልህ በፖለቲካ ቋንቋ ነምበር 1 ነኝ እኔ። ከሀበሻ አክቲቪስቶች ለመጀመሪያ ጊዜ 3 ጊዜ ኖቤል የተሸለምኩት እኔ ነኝ። አለ የተባልኩ አክቲቪስት ነኝ። ዛሬ ላይ ሆኜ ነገን ማየት እችላለሁ። እኔ ምልህን ካረክ አንተም ትለወጣለህ፣ እኔም በአንተ ለውጥ እደሰታለሁ። አዶናይ ምናምን የምትለው ያን ዶንቆሮ የሻዕቢያ ተላላኪ ከዚህ ጨዋታ ውጪ ይናል። ፕሊዝ እንዴ አይባልም ብራዘር። አዶናይ ለኮሶማል አቦ እናትህ ትናፋላት። አዶናይ የሚነካው ሰው እኔ እናካ ማለት ነው። እቺ አትስማማም አንተ ኮንዶማፍ። አዶናይ ምን ልብናክቶ ማለት ነው። አዶናይ እናካ ማለት ነው። አዶናይ ሳትናካ አውራኝ እንስማማለን። ኦኬ ቴንክ ዩ ሶ ማች። አሁን ገንዘብ ያስፈልግሃል፣ ትፈልጋለህ። ገንዘብ ማትፈልግ ከሆነ አልገባም። ግን ገንዘብ ሪሊ የሚያስፈልግ ከሆነ ልሰራልህ እኮ ነው። አሁን እዚሁ ነው የምንሰራው እኔ። ይኸውልህ ብራዘር ገንዘብ እንዴት አያስፈልገው? ያስፈልገኛል ገንዘብ። ስራ ምናምን ልትጀምር ነው ወይስ መጀመሪያም ስራ አለሽ? ስራ የለኝም። አንተ በምታስጀምረኝ ስራ መጀመር አልፈልግም። ምን አይነት ስራ ነው መስራት የምትፈልገው? እኔ አይደለሁም እኮ ማስጀምረው። ባለሀብት ላይ ያስገባ እኮ ነው። አሁን እዚህ ካብት ነው እንደ ይሄ ከየት መጣ? ይከካም ነው እናትን ልብዳ። አንተ ሹጣ ምረኛ። ለአንተ ብዬ እኮ ነው እዚህ እየተሰቃዩ ያሉት። አንተ ማልተባልክም እኮ አንተ ሰውን አትስደብና በስነ ስርዓት አውራኝ። እኔ አዶናይን የተናቀስኩት የጀግና ነኝ፣ የቲክቶከር ንጉስ። አንተ እንደውም ገና ችፍቼ ገና ለገና መጥተ እናት ትበልስ። እኔ አዶናይን አልነካውም። አንተም ከፈለክ አይደለም ደረት ላይ የእናት ቂንጥር ላይ ሄደ መነቀስ ትችላለህ። ቡሽቲክ ላይ ማለት ነው። ይሄ የምትጸዳዳበት ቡሽቲክ ኢዘኒ ላይ መነቀስ ትችላለህ። አዶናይ አይ ዶንት ጊቭ አ ሺት ኢዝ ኦርዲነሪ ፐርሰን ፎር ሚ። ለኔ አንድ ተራ ሰው ነው። አንተ ገራድ ሰገጤ ማለት ነው። ሚሊዮን ትሰማለህ ወይስ ትወርዳለህ? ምረጥ። እሺ ትሰማኛለህ? እየሰማሁ ነው። ቴንክ ዩ ሶ ማች። ምን አይነት ስራ ነው መስራት የምትፈልገው? እኔ ደቡብ አፍሪካ ሄጄ እንዳንተ ሱቅ መስራት ነው የምፈልገው። እኔ እኮ ሱቅ አይደለም የሚሰራው። ይኸውላችሁ እዚህ ጋር ያላችሁ ሰዎች ሁላችሁም ስሙ። አንተም በደንብ ጆሮን ከፈስ ነው። እኔ ሾፕ ውስጥ እንደዚህ ራሴን ቀለል አድርጌ ምናምን የሚቀመጠው ይሄ ልጅ ምንም አያውቅም ደደብ ነው እንድሉኝ ነው። በጣም ብዙ ብር ስላለኝ፣ በጣም ብዙ ተከታይ ስላለኝ፣ አክቲቪስት ስለሆንኩ ጠላቶች ይፈልጉኛል። ገባ? አሁን ብንደላቀቅ እንደ አዶናይ አሜሪካ የፈለኩበት ፎቶ ብነሳ በ24 ሰዓት ውስጥ ያስገድሉኛል። አቋሜን ስለሚያውቁ ነምበር 1 ስለምሆን። ለዛ ነው እኔ ራሴን ዝቅ አድርጌ እንደዚህ የሚንከባለለው። ያለኝ ካፒታል እናትን ልብዳት አንተን ከነ ፋሚሊ 20 ዓመት ይቀልባል። እኔ ያለኝ ገንዘብ
አንተ ማለት ነው የአዶናይ ቦታ ለማድረስ ገና መማር አለብህ፣ ከዜሮ መማር አለብህ ብራዘር። አንቺ ገና ደቡብ አፍሪካ እያለሽ ማለት ነው አዶናይ ለመንካት ሞክር። እሱ እኮ ሴጋ እያንጠባጠባ ነው እዚህ ደረጃ የደረሰው። ትላንት አንተ ማጥባልከ አንተ ሴጋ እንዲያንጠባጠብኩ እኮ ይሄን ቀጥናት ያመጣከው አዶናይ ማለት ነው። ካናዳ እያለ ይሄን ነበር የሚያክለው ገባሽ? ይሄን ነበር የሚያክለው። አንተ ደቡብ አፍሪካ ራሱ የሆነ ምን ዳሲ ለሚመታ ነው። አንተ ቡሽቲ ሚት አድርገህ ሲማኝ ቆይ ሚዲን አዳምጠኝ። ኢካካም ለአንተ እኔ አሁን አዶናይ ምናምን የምትለውን ዶንቆሮ የህይወት ተላላኪ ኢየሱስ ይመትራል። እኔ አሁን ለአንተ 100,000 ብር 100,000 የኢትዮጵያ ብር አካውንት ላይ ላስገባ እዚህ ጋር የተነቀስከውን እስከነ ቆዳ በብላ አንሳ፣ ቶሎ በል ሚውት አንሳ። ሚውት አንስተ ተናገር። ሚውት አድርጋል። ወስኛለሁ። አሁን ትራንስፈር አደርጋለሁ የኢትዮጵያ 100,000 ብር ልንገርካ፣ ሸራ ልንገርካ የኢትዮጵያ አንተ ኮንዶማ ፍኛ ፍናት ድንጋይ ትብለ የኢትዮጵያ 100,000 ብር አሁን ትራንስፈር አደርጋለሁ። የተነቀስከውን አንሳ። አሁን አንተ 100 ሚሊዮን ብር ብታስለቅመኝ ራሱ ብታሰባስበኝ ራሱ አዶናይ መቼም አላጥፎም። ልንገርክ ማለት ለምን መቼም ማለት ነው አዶናይ አንተ የአዶናይ እግር አትሆንም። ልንገርክ ቁም ነገር ላውራ የአዶናይ እግር አትሆንም። እኔን ተው። ለምን እንደማታነሳው ምክንያቱም ተናገር። ልቤ ስለሆነ በጣም ስለምወደው ልቤ ስለሆነ አዶናይ ማለት አዲስ አበባ ነው የምትኖረው? የት ነው የምትኖረው ብራዘር? እሺ ይሁን፣ ችግር አለማንሳት መብት ነው። አባቴ የአራዳ ልጅ የ77 ክንግ የሆንኩ የከምባታ ልጅ ነኝ። ለዛውም ያንጋጫ ልጅ። ውረድ ከምባታ ነህ እንዴ? ነው ውረድ አንተ ዶንቆሮ። የኛ ባይ ላይ ፈቅዱ እንደ መውጣ